አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ የዩቱብ ቤተሰቦች ሰላም ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለስደተኛ፣ ሰላም ለሀገሬ ሰው በሙሉ። ኢትዮጵያ አገሬ ሰላምሽ ይምጣና ድሃ የሚኖርብሽ በደስታ በጤና እያለን እንጀምራለን። ሰሞኑን እንግዲህ ያለው ነገር ሰሞኑን በዛ አመት እንግዲህ ያው የምርጫ ነገር ምናምን እየተባለ ነው ታውቃላችሁ። ያው ምርጫዋ ሽጉጥ ሽጉጥ ብትሆንም ነገሯ የሀገራችን ጉበኛ መቼም ቢሆን የማይላቀቀው መንግስቱም የሚፈልገው ነገር ስለሆነ ሁሉም ነገር ለስሙ ነው ለህዝብ የሚቀርበው። የህዝብ ነው መብት፣ የህዝብ ነው ፍላጎት ይባላል እንጂ ህዝብ ተደምጦ ህዝብ የወሰነው ነገር ሀገራችን ላይ እስከዛሬ የለም። ሁሌም እንደ ልጅ ወይም ደግሞ እንደ ዕቃቃ ጨዋታ ውሳኔው የህዝብ ነው፣ ፍላጎቱ የህዝብ ነው፣ ህዝብ ነው ይቺን ሀገር የሚመራት ብዙ ነገር ይባላል። ነገር ግን ሁሉም ከንቱ፣ ሁሉም ውሸት ነው። ህዝብ መኖር አቅቶት አሁን ሰዓት ስደትን አማራጭ አድርጎ መውጣት ያቃተው እዛው እየተገረፈ ይሄን ያህል አምጣ እየተባለ እየኖረባት ነው። ሀገራችን አሁን ሰዓት ለብዙዎቹ ሲኦል ሆናለች፣ ለብዙዎቹ ደግሞ የምድር ገነት ሆናለች። ስልጣን ላይ ላሉ እና በዘረኝነት ተመክተው ጥቂትን ብሔሮች ለሚያጠቁት ጊዜያዊ ቢሆንም ጊዜያዊ ደስታ ቢሆንም ጊዜያዊ ግፍ ቢሆንም ሀገራችን ለእንደነዚህ አይነት ሆዳሞች የምድር ገነት ሆናለች። ድንገስ በማያውቀው ምክንያት የሚታሰረው የሚገደለው እየተያዘ ይሄን ያህል ገንዘብ ካላመጣህ ቤተሰቦች ካላመጡ እንገላለን የሚባሉት አካል ደግሞ ምድሯ የሲኦል ምድር ሆናበታለች። የራሱ የተወለደባት ያደገባት የኖረባት ሀገሩ የሲኦል ሀገር ሆናበታለች። አሁን ሰዓት አገሬ አገሬ እንላለን። እንደዚች አይነት ሀገር ተሸክመን መጠያ የለንም። ዞሮ መግቢያችን ነኝ። ብንጨፈጨፍም ብንገደልም ሌላ መሄጃ የለንም። አላህ ሀገራችንን ሰላም ያደርግልን። ሰሞንኛ የተነሱ መፈክሮች አሉ። የተለያየ ቃላት ይባላል፣ የተለያየ ነገር ግን እንደዚህ አይነት መፈክሮች፣ እንደዚህ አይነት ሰላማዊ ሰልፍ ብዙ ጊዜ ይካሄዳሉ። በብዛት ለውጥ አምጥተው አናያቸውም። የበለጠ ግድያን ማጧጧፍ፣ ወንጀሎች እየተሰራፉ ሰፈር ላይ ያሉ ዱርዬዎች እየተደራጁ መሳሪያ ይሸከማሉ፣ ወደ ጫካ ይገባሉ። ከዛ ጫካ ገብተው ሰው እያገቱ ይሄን ያህል ሚሊዮን አስልክ አልያን እናጠፋሃለን የሚሉበት የሽፍታና የዱርዬ መኖሪያ ሆናለች። ኢላ ትላልቅ ከተማ እንጂ አሁን ሰዓት በየቦታው እያያችሁት ነው። በኦሮሚያና በአማራ ክልል ያለው ነገር በጣም ከባድ ነው። ከአሁን ፊት እንግዲህ በትግሬ ላይ የነበረው ዘመቻ ሁላችንም አይተነዋል። ትግሬ እንደዛ ለፍቶ ብዙ ደክሞ ለ30 አመታት አስፋልት ላይ እግሬን ዘርግቼ አስፋልት ላይ ያለን ምንጣፍ ብተኛ እዚህ ጋር ምን ትሰራለህ? ማነህ? ከየት ነው የመጣኸው? ለምን ነው የመጣኸው? የሚለኝ አካል የለም ነበር። እድሜ ለትግሬዎች፣ እድሜ ለመለስ። የማይመለስ ጊዜ አልፏል። እንዲህ አድርገው ነበር ህዝቡን አንቀጥቅጠው ይሄን ባለጌ ዱርዬ
ይህም ባለጌ ሽፍታ ልክ አስገብቶልን ነበር። የሰው ልጅ ጌታውን አያውቅም። ጌታውን ቢያውቅ ኖሮማ ኢትዮጵያ እኮ በፈጣሪ ነው ያለችው። ኢትዮጵያ ህዝብ ለፈጣሪ የሚገዛ ባለ ሃይማኖተኛ ነው ምናምን ሁሉ ወሬ ነው። ያ ቢሆን ኖሮማ የእምነት አባቶች በየትኛውም አካል ያሉት ሆ ባሉ ነበር። ሁሉም ሆዳደር ነው፣ ለሆዳቸው ነው። ሁሉም የሚፈልጋት ቦታ ከደረሰ አፉ ላይ ዚፕ ይደረግበታል። በቃ ሆዱ ከሞላ በቃ የትኛውም አካል። እኔ በራሴ እይታ ያየሁት አሁን ሰዓት ይሄን ነው። ከአሁን ፊት በተለያየ ሃይማኖት ሰላማዊ ሰልፍ እንደዚህ ተገፋን፣ እንዲህ ተበደልን፣ ብዙ የሚባል ነበር። የሰው ልጅ ያለምንም ጥፋት የሚገደለው የሚዘረፈው የትኛውም ሃይማኖት ለዛ አካል አይጮህለትም? በግፍ መገደል አለበት ወይ? የሰው ልጅ በግፍ መገደል የለበትም። የትኛውም የሃይማኖት ተከታይ ይህን ነገር መቃወም ይችል ነበር። ነገር ግን አንድም ሰው እርጭ ምጭጭ አንሰማም። ሁሉም የራሱን አስተምሮት ከማስተማር ውጪ የራሱን ፍላጎት ብቻ ከማካሄድ ውጪ ማንኛውም አካል ለህዝብ የሚጮህ ኢላ ለጥቅማቸው ካልሆነ በቀር ጫካ ያሉት አንድም ሰው እኔ በኔ እይታ በኔ ግምት ጫካ ያሉትም ነፃ አውጪ ናቸው ብዬ አላምንም። ሁሉም የራሱን የሆነ እቅድ ለማሟላት ለማሳካት የሚሮጥ እንጂ ለህዝብ የሚጠቅም የለም። ለህዝብ የሚጠቅም ቢሆን ኖሮማ ህዝብን ባልገደሉ ነበር። በጫካ ሆነው እንደዛ ለሱ ነው የምንታገለው፣ ለሱ ነው የምንሞተው የሚሉትን ህዝብ ባልገደሉት፣ ባልዘረፉት እየያዙ ይሄን ያህል ሚሊየን ካላመጣ እንገልሃለን ባላሉት ነበር። ጫካም ያሉት ከመንግስት አይሻሉም? መንግስትም ጫካ ካሉት አልተሻለም። ምክንያቱም አገሩ በመንግስት ስም ነው ያለው። እሱ ነበር እነዚህን አካላት ድራሻቸውን ማጥፋት የሚችል መቆጣጠር የሚችል። ነገር ግን እሱም ለቀቃቸው። እነሱም የልባቸውን እያደረጉ ነው። አላህ ሀገራችንን ሰላም ያድርግልን፣ ሰላም ያድርግልን ያ ረብ።